ሰላም ዩቲዩብ እንዴት ናችሁ? በባለፈው ቪዲዮ ኮሜንት ለሰጣችሁ ፒኬ ዊነር እንላለን። እታፈራው አሸናፊ ሆነሻል። በዚህ ቲክታክ አካውንት ላይ ያናግሪኝና ሽልማትሽን ትወስጃለሽ ማለት ነው። ሁላችሁም ለመሸለም ኮሜንት ጻፉና በቀጣይ ቪዲዮ መታችሁ ተሸላሚ መሆናችሁን አረጋግጡ። ወደ ቪዲዮ እንላለን። አላቅም ለምን እንደተለቀቀ ይሄን ቪዲዮ ፐርፐዙ አላማው ምንድነው የምፈልጋ ነው አላቅም። ልጆቹን ከሰጠ በኋላ አይደለም ይሄን ቮይስ የላከው አይደል? አራል እንዲደም ቢልም እኔ ራሱ መች እንደተቀዳ የኔ ሞር ራሱ ለራሴ አለ እንዴንስ ግራ ገብቶኛል። ግን ዛሬ ምናምን እንዳለቀክላቸው ፋኒ እግዚአብሔርን በልስቲ ሄዱ እግዚአብሔርን እንደምን ተፈጥሮ ነው ባንዴ እንደዚህ ሊፈጠር የሚችለው? ትናንትና በለቀኩላችሁ ቪዲዮ እንግዲህ በነጃኒ ጸብ ተመካኝቶ ሳምሪ ለቃ ነበረ። ወንዶች እንደዚህ ናችሁ፣ በእጃችሁ ሲይዟችሁ ሌላ ናችሁ፣ ከወጣችሁ በኋላ ይለምኗችሁና ሚዲያ ላይ ወጥተው ደግሞ አንለምንም እኛ እንደዚህ ነን እያሉ ያወራሉ በማለት እሱ የላከላትን አውዲዮ ሪከርድ ለቃው ነበረ። ስለሱ ነው ፋኒ ምላሽ እየሰጠው ያለው ማለት ነው። እኔ እንደዚህ አይነት ነገር አላደረኩም ብሎ እንግዲህ እግዚአብሔርን ብሎ እየማለ ነው። ምን ትላላችሁ? ለወጥ በልጆቼ ብር ብሰራ ሀብታም ብሆን ምንም ነገር ያው በሰራ ለልጆቼ ነው ነው መርሳት የሌለባችሁ ነገር ማለት ነው። ምንም ነገር ለልጆቼ አብሬ ላይፍ ኢንጆይ እያደረኩ ታይም እያሳለፍ ከነሱ ጋር የሚገባቸው ፍቅር እየሰጠው ቪዲዮ ላይ አብረን ኤክስፒሪየንስ እያደረግን ጸጉሯን ስሰራት ምግብ ስንሰራ ውሏችንን ምናምን ላይክ ለነሱ ራሱ ዶክመንተሪ ሚሞሪ ነው ለነሱ የሚኖራቸው ወደፊት። አሁን በፊት ትዝ ይላችሁ እንደሆነ ህፃን እያለን እንደውም ድሮ ካሴት በነበረ ሰዓት ፊልም ምናምን በካሴት ይቀመጥና የህፃናት ውሏችሁ ምናምን ይታያልና እንደዛ በካሴት ያሳዩ ነበር በፊት። ያ ማለት ድሮ በነበረ በቴክኖሎጂ ምናምን። አሁን ደግሞ ሶሻል ሚዲያ መጥቷል። ሶሻል ሚዲያ ላይ ማስገባት የሚፈልግ ሰው አለ፣ ማስገባት የማይፈልግ ሰው አለ። እኛ ደግሞ ያጋጣሚ ሆኖ ሶሻል ሚዲያ ላይ ነው እንትን ያለው። ሶሻል ሚዲያ ላይ ሁሉ ነገር እንትን አለ። ይሄ ደግሞ ለእኛ ምንም ካልመሰለን ምንም ችግር የለውምና የሚፈልጋለ ማይፈልጋለና ለነሱ ለልጆቹም ጥሩ የሆነ ዶክመንተሪ ጥሩ የሆነ ትውስታ ለነሱ ወደፊት ሲያድጉ የሚያዩት ነገር ይኖራቸዋል። እና ብዙም ይሄ መጥፎ ጎኑ አይታየኝም። ምንም ደግሞ ባልሰራበትም ደግሞ ምንም እንጀራው ተዘጋ ያላችኋላችሁ ምንም እንጀራ የሚዘጋ ነገር የለም። እጅግ ራሊ ሰርች ያብላችኋለሁ። ዩቲዩብም ደግሞ ብዙ አይነት አይዲያ ያለ ልጅ ብቻ አይደለም አይዲያ ያለው። የአጋጣሚ ቤት ስለነበርኩ ልጆቹን ግዴታ ማሳደግ ስለነበረብኝ ጎን ለጎን እሱን እየሰራው ስለነበረ ነው እንጂ ግዴታ እንደዛም አይደለም። ያው ከተንኮል ከመጥፎ ከማሰብ የጻፋችሁ ሰዎች ስላላችሁ ለዛ ነው። ያ በቂ መልስ ነው ብዬ አስባለሁ። ይሄም ፋኒ ፊሎና አዳም ጋር በመሆን ቪዲዮ መልቀቁ በልጆቹ ገንዘብ እየሰራ ነው ያስብለዋል ወይንስ ደግሞ ፋኒ እንደተናገረው ለሚሞሪ ነው እነሱን እየተጠቀማቸው ያለው? ለእናንተ የሚሰማችሁ ስሜት የትኛው ነው? ለማንኛውም እንግዲህ ልጆቹ ወደ ሳምሪ ከሄዱ በኋላ ፋኒም ቤት ሊለቅ ነው ማለት ነው። ይህን ሳምንት ጨርሼ መውጣት አለብኝ። ከነገ ጀምሮ ልጆቹ ያው እናታቸው ጋር ሄዳሉ። ከአርብ ጀምሮ ቅዳሜ የተወሰነው ቅዳሜ ደግሞ እኔ ስላልተመቸኝ ያው ከመንግስት ባለ ሰው ተመካክረን አንድ ላይ ከነሱ ጋር በመሆን ልጆቹን ለማስረከብ ተነጋግረናል። ስለዚህ ከነገ ጀምሮ ልጆቹ እዛ ቤት ይሄዳሉ። እኛም ቤታችንን እናጸዳዳለን፣ ባዶ እናረጋለን። ከኔ እቃ ውጪ ሌላው ስለሚቀር እሱን እንሰራለን። የተወሰነ ሳነሳሳ ወይ እንትን ካልኩ አሳያችኋለሁ። ለማንኛውም ይሄን ይመስላል። ቪዲዮውን እያለ እንቀጥላለን። የቱ ጋር እንደማቆመው ባላውቅም ያ ይመቻችሁ። በድጋሚ ቴንኪው ለምታሳዩኝ ድጋፍ፣ ሰፖርት ለምታደርጉኝ፣ ሰብስክራይብ ስላደረጋችሁኝ አመሰግናችኋለሁ። ፋኒ ዴቲንግ ወጥቻለሁ ብሎ እንግዲህ ቲክታክ ላይ ቪዲዮ ለቆ ነበረ። ከጀርባ ያለውን የሴቷን ጃኬት በማየት ቆንጆ ልጅ ነች እያለች ነው እንግዲህ። ሄለን ሾው ምን ትላላችሁ? ትላንት ዴት ነው ማን ዴት ላይ እንደነበር ታውቃላችሁ? ምን አይነት ኳሊቲ ልጅ እንደሆነች የምታውቁት። ጃኬቷ ራሱ አሪፍ። አሁን እንደነገርኳችሁ ላይ ሰባት ወር ምናምን ሆነን አይደለም? በዚህ ወይ 7 ወር ሆነ አይደለም? የ7 ዓመት ነገር የተገራገርኩኝ መሰለኝ። የ7 ዓመት ነገር ውስጥ ያልኩኝ መሰለኝ ማለት ነው። ያን ያን ይቀደለኝ የመጨረሻው ውሳኔ ሳምሪ እፎይ ብለሻል አይደል? ተገላግለሻል አይደል? ታዲያ ምን አደከመሽ እየለፈለፍሽ? ሳምሪ አንድ ነገር ልንገርሽ፣ ፋኒ ረስቶሻል፣ ጠልቶሻል። አንድ ሰው ፍቅር እንዳለበት የሚታወቀው ያንን ሰው ለማስቀናት ሲፈራገጥ ነው። ስትፈራገጭ ያየንሽ አንቺ ነሽ። ከእናትሽ ፕላስ ከእናትሽ ጋር ተደምረሽ ሰውየው የኢትዮጵያው ደወለ እንዴ?
ውይ አሁንማ ኦሮሞ ነው። አሁን የት ሄዱ? ጃፓን ሄዱ። ከእናትሽ ጭምር እኮ የምትቀኑ ሰዎች ናችሁ እኮ። በፋኒ እስካሁን ፍቅሩ አለባችሁ። ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማላልት ኤልሻዳይ ካሜራ እንዳይቀረጽ ምናምን እያደረጉ ወከባ ስትፈጥር ነበር። ኤልሻዳይ ኪዲ ሰው እንዳያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ የነበሩት እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱን ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም፣ የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ፣ እኔና ምሩን አወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ። ምንም አውቀው ነገር የለም እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንተናላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁም አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም። ለኤልሻዳይ ራሱ አልጠየኳትም፣ ምንም ነገር አላልኩም። ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው። ሶ አዶናይ የምታውቀው ነገር አለ ብዬ ስጠራ የእሱን ስም ለመጥራት ማን ምናምን ለእናንተ ነው እንትን ይሆንላችሁ፣ ለእኔ አይደለም። እኔ ያ እንደናንተም አይነት አስተሳሰብ የለኝም። ከመሰላችሁ ደግሞ ምን አገባኝ። ግን ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል፣ ይዟል፣ ተጣልተውም ያውቃሉ። ሶሻል ሚዲያ ላይ የምታዩትን ነገር አትመኑ የሚባለው ለዚህ ነው። ጃኒና አዶናይ በፍቅር የሚኖሩ አንድም ቀን ቀና ብሎ የማይናገራት ነዋ የሚመስለን። ስለዚህ እናንተ ከዚህ ትምህርት መውሰድ አለባችሁ። ሶሻል ሚዲያ ላይ በምታዩት ነገር ስፔሻሊ ደግሞ ወጣቶች እንደዛ እየቀናችሁ የኔ ህይወት እንደዚህ አይደለም እያላችሁ ራሳችሁን ስትረስ ውስጥ አትክተቱ። የታባሽ አውቀሽ 3 ልጅ ስትወልጂ ራሱ እንዴት አድርገሽ ራሱ እንደደከለሽ እኮ ተናገሪ ብትባይ እኮ ይዋት ነው አይደል? አትናገሪ። ለዚህ አሁን የሚቆጭሽ እነሱን ስታዩቸው እነዚህ ወጣቶቹን ስታዩቸው ቁጭ ትሉና አሮጊቶቹ አንቺ እንደዚህ ሆነሽ ነው አይደለም ወይ ምናምን እንዴ ምን ነው እሱ ኖርማል። እንደዚህ አይነት ቆንጆ ሽንኩርት የመሰለች ልጅ ጃኒ እኮ ቆንጆ ናት። ቆንጆና ብቻ አይደለም she's so beautiful። እኔ ነግሬያቸዋለሁ በጣም ቢዩቲፉል ናት ጃኒ። አስቡ የሚገርም እንትን አላት የሆነ የሚጣራ ሰውነት አላት። የሆነ በቃ ብሉኝ እግዚአብሔር ምስክሬ ነው። እኔ ሁሌ አላላችሁም ጃኒ ጋር ያለው ውበት ሌላ ነው፣ ኤልሻዳይ ጋር ያለው ውበት ሌላ ነው። ጃኒን የመሰለ ግን የለም። እኔ እውነት ነው። እኔም ልጄም ቆንጆ ናት እላለሁ። ጃኒ ዝም ብለህ ስታገኛት አንቀር የሆነ ነገር ላይ በቃ የሆነ ሳማት ምናምን ነው የሚልክ። እንደዚህ አይነት እንትን አላት፣ የሆነ የሚስብ ነገር አላት። ልጅቷም ደግሞ የሆነች እንትን ናት፣ በቃ የሆነች ነገር ናት። እንቁርትዬ ሁሉም የራሱ ነገር አለ። ለወደፊቱም ገና ሀገር ልታፋጅ ትችላለች አይደለም? ይሄ እኮ ገና ልጅ እኮ ነች። ስ20 ሀያ እኮ ናት። በቃ እናንተ አሮጌቶቹ ቁጭ በለው ሌላው ጎንበስ እንዲል ማለት ነው። ዮኒ ማኛ ስለ ጆን ዳንኤል ስነግራችሁ በትክክል በማስረጃ ነው። ያለፈውን የኤክሱን የጃኒ ብቻ ሳይሆን እና የወላይ አሁንም ቢሆን በትክክል አይደለም እየተንከባከባት ያለው እያለን ጆን ዳንኤል አሁንም አብረሃት ካላት ሴት ጋር በደስታ እያኖርካት አይደለም። በደንብ መረጃ ደርሶኛል። ራስህ ካልከው ተነስቼ ነው የምናገረው። አሁን ካላት ሴት ጋር ብዙ ችግር እንዳለብን ብለህ ተናግረሃል። ራስህ እዛው ላይ የተናገርከው ብዙ ችግር እንዳለብን ጃኒ ታውቅ ነበረ፣ በኔና መካከል፣ በኔና በልጄ እናት መካከል። አዎ ችግሩን ፈጣሪ አንተ ነህ፣ እሷ አይደለችም። ችግሩን ፈጣሪ ይው። ምክንያቱም ገና ልጅ ናት፣ ጠግባ ያልዘለለች ልጅ ናት። የሆነ ቻፓ ምናምን ፏፈሽ ያልክ አጫወትካት። ፕሌን ላይ ገባችሁ፣ ነገሩ ፕላን ሳይደረግ እስር ቤት ገባች፣ ወለደችው ገባ። ስለዚህ ያ ነው እንጂ ምንም አይነት አንተ ለሷ ፍቅር ኖሮ ለሷ ቤተሰብ ልትሆን በጥሩ አሳዳጊ ለመሆን ምንም አይነት ፍላጎቱ የለ። እንደዚች አይነት ሴት ናት አሁን የኢትዮጵያን ሴት ነፃ የምታወጣው አንቺ ነሽ። አሁን ስለ ሌሎች ሴቶች አንቺ ነቅተሽ አንቺ መጀመሪያ
የመጀመሪያ ልጅሽን ስትወልጂ ጸበኛ ነሽ። የሁለተኛ ልጅሽን ስትወልጂ ጭራሽ አራስ ቤትም አላየሽም፣ ስትወልጂም አላየሽም። ለምን ቁርስ ያደርሱላት? እኔ በጣም አጭር ጥያቄ ነው የምጠይቅሽ። ሁለተኛ ባል አራስ ቤት እንኳን የወንድን የአባትነትን ማድረግ አላሳየኝም። ከአንቺ አፍ ነው የሰማነው። ሶስተኛ ስትወልጂ ዘሴ ጭራሽ ይባስ ብሎ ልጆቹን ጠቅልሎ አዲስ አበባ ገባ። አሁን አንቺ መጀመሪያ ነፃ ወጥተሻል ወይ? አልወጣሽም እኮ። መጀመሪያ አንቺ ለደረሰብሽ አቢዩዝ ምን ሞራል ካሳ አግኝተሻል? አንቺ ሞራል ካሳ አግኝተሽ አንቺ ስለ ጃኒ እና ስለ ጆን ከማውራትሽ በፊት ምን ሞራል ምንድን ነው ሞራልሽ? ጆን ዳንኤል ውክልና ሰጥቷል። ውክልናውን ለማሳት ጃኒ ጋር መደወል አያስፈልግም። ሊያ በጣም ትክክል ነች። ይህንን በቀላሉ ሊፈቱት የሚችሉት ችግር ነው። በዚህ ምክንያት ተገናኘን ምናምን የሚሉን የውሸት ይመስለኛል። አሁንም የተደበቀ ነገር አለ። አያስፈልግም። ውክልናህን ለማሳት ሂደህ ራስህ ውክልና ማሳት ትችላለህ። አለቀ። እሱ ማንም ያውቀዋል። ጃኒ እና አዶን ላይክ ደብድቦኛል፣ እንትን ያደርገኛል፣ እንትን ይለኛል ምናምን ብለሽ እንዳወራችሁ ከሆነ ደግሞ ጃኒ አዶን ጆን ዳንኤል ታስሮ ጠያቂውና ተመላላሽ እኔ ጃኒን ያወኳት እሱ ጋር ነው ሲጀመር። አዶናይ ጋር አንድ ቀን ያወኳቸው ጃኒ እንትና ጆን ዳንኤል ጋር ነው እየተመላለሽ ስትጠይቂውና ስትንከባከቢው የነበርሽው ጓደኛው ነሽ። ሶ ልክ እና ያው ስትመጣ እንዳትመጪ እንዳለሽ አውቃለሁ። በዛ እንደተጣላችሁ አውቃለሁ። ከዛም ያን ሁሉ ጊዜ አልፋችሁ ፍቅርና ብዙ ነገር አድርጋችሁ ሄዳችሁ ዛሬ ላይ ይደበድበኝ ነበረ፣ እንደዚህ ያደርገኝ ነበረ። አንቺ ማሳልፈሽ ለሰጠሽ እሱ ማሳልፎ ነው የሰጠሽ። ለማንም ማንንም መደገፍ አያስፈልግም። ህዝብ ስለወደደሽ፣ ህዝብ ስለወደደ፣ ህዝብ ስለደገፈ አይደለም። ይበላል፣ የሰራ ይኖራል፣ ይጠቀማል እንጂ በአዶናይ ውድቀት ጆን ዳንኤል መንደርደር የለበትም። በጆን ዳንኤል ውድቀት አዶናይ መንደርደር የለበትም። ይህንን ደግሞ ማን ይፈልገዋል ብትሉ አሉ ከስር እነማን በሉ። የመጀመሪያው የትላልቅ ሚዲያ ባለቤቶች፣ እኔ ግልጹን ልንገራችሁ፣ ከተዘጋም ተዘጋ ባይ። በተለይ የትላልቅ ሚዲያ ባለቤቶች የእነዚህን 2 ልጆች መውደቅ፣ የ3 ልጆች መውደቅ ይፈልጉታል። ላይክ ልክ እንደኛ እንደ ዶሮ። እነማን በሉ ልጥራው እንዴ? ኢቢኤስ ከከሰሩት የኢትዮጵያ ብሮድካስቲንጎች አንዱ ኢቢኤስ ነው። ይቅርታ ባለቤቱ ስለሞተ ምናልባት ስላረፈ ከሰውየው ጋር እኔ ችግር የለብኝም። ኢትስ ቢዝነስ። ኢቢኤስ ማለት ዩቱብ ላይ ተጠቃሚ ከነበሩት ዋናው ትልቁ ብሮድካስቲንግ ኢቢኤስ። የጂጂ ኪያን ሀሳብ እንዴት አያችሁት? እስኪ እናንተ ማስተያየታችሁን ኮሜንት ላይ ስጡበት። ልጁ ብዙ እንዲያውም ልንገር እንደ ምልክት እንዲሆነ እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ። ጂጂ ኪያ 4ቱን ቲክታከሮች በመጠቀም ትልቅ ቢዝነስ እንስራ እያለች እንግዲህ ለኢትዮጵያ መንግስት ሀሳብ አቅርባለች። ሀሳቡን ስሙትና የተሰማችሁን ኮሜንት ላይ ጻፉልን። አካውንቱን ለማስከፈት ሞክሩ። ይሄ አካውንቱ ይሄኛው ደግሞ የባንኩ አካውንት ደግሞ ፊክስ ይሁን። ገባችሁ? እያማሩ ምናምን ሌላ ደግሞ እንዲያውም እኛ ይሄንን ነገር ምን ማድረግ አለብን መሰላችሁ? በሳተላይት አድርገን ቢግ ብራዘር ውስጥ 3ቱንም 4ቱንም መክተት። ሲሪየስ ለምን ገንዘብ ሜክ አናደርግም? ሲሪየስሊ የኢትዮጵያ ብሮድካስቲንግ ከተቻለ ቲክቶከሮችን ጆን ዳንኤልን፣ አዶናይ፣ ናዮን፣ ጃንዬ አድርጎ አንድ ቤት ቁጭ ማድረግ። ከዛ ጉዱን እናያለን። ለምንድነው ብሮድካስቲንግ ስራ የማይጀምረው? ሲሪየስሊ ይህ እኮ ውጭ ላይ ዝም ብሎ ሳይከፈት አይታችሁ አውቃችሁታል። ግን 100,000 ሰው እኮ ነው ያየው። 100,000 የኢትዮጵያ ብሮድካስቲንግ ይህንን ቢጀምር የኢትዮጵያ ሕዝብ ግብር በዛብኝ አይልም። አንድ ሁለተኛ ነገር ደግሞ ጦርነትም አይፈልግም። ይሄ የነን ቁርቴ እንትን ባጅ እንደዚህ አይነት ላይፍ አላየም። አሁን ይሄ ነገር ለነሱ ነው የሚያስብላቸው።
እኛ ድሮ የነበረ እኮ ነው። ስለዚህ ከተቻላችሁ ኢትዮጵያ ብሮድካስቲንግ ወደ ገንዘብ ለውጡልና ታዋቂ ሰዎችን ወስዳችሁ እዛው አገናኟቸው። ቦዲጋርድ ነው ቲቪ ሾው ያ 24 በእንትን የሚጠበቅ በካሜራ ምናምን የሚጠበቅ አድርጋችሁ እንያቸው። ምን ያመጣሉ ማየት ነው። ጎንደር ድረስ ምን አስፈይደ እኛ በኤቪደንስ ነው ስለ ጆን ዳንኤል ያወራሁት። አንድም ያለ መረጃ ጆን ዳንኤልን አልተናገርኩትም። በመረጃ ነው ያወራሁት ስለ ጆን ዳንኤል። አሁንም ካለችው ጋር መስማማት አልቻለም ጆን ዳንኤል። አየሽ፣ አንዳንዱ በሌላ ነገር ጎበዝ ሊሆን ይችላል፣ ሴት ላይ ግን ጎበዝ አይደለም። ሴትን መንከባከብ ላይ መሀይሞች አሉ። ሴትን ትሪት ማድረግ ላይ ቆዳ የሆኑ ወንዶች አሉ። ሁሉም እያልኩ አይደለም። እንቁርት ወንድ መንከባከብ ስለማትቺ ወንዶቹ በሙሉ ጥለውሽ ሄደዋል። እንደምናውቀው ሶሪ አዶናይ ቅር እንዳይል ጃኒ በጣም ጆን ዳንኤልን በነበሩበት ጊዜ በጣም ታፈቅረው ነበር። በአሁን አይደለም፣ ኤክሷ ነው። አብረው በነበሩበት ጊዜ ያውላ እየተበደለች ታፈቅረው ነበር። ያውላ እየሆነች ይሄ ሪያሊቲ ነው። ታፈቅረው ነበር፣ ተወደው ነበር። ምንም ጥያቄ የለው። ግን ሊታያት አልቻለም። ለምን? ልጅነት አለ። ችግር ይሄው ላረብሻ ለምክንያት ነው። ምክንያት አለው። ያ እግዚአብሔር ከፍ ሊያደርግ ሲል ዝቅ ያደርጋል። ያ በሰዎች ዘንድ እንትን ይላል። ገባችሁ? በአፍ እንድትገቡ ያደርጋችኋል። መከራ ያሳያችኋል። እች ልጅ ግን ከመጀመሪያም ጀምራ እውነቴን ነው የምላችሁ ባለፈችባቸው መንገዶች በሙሉ ምን አለ መሰላችሁ፣ አባጣ ጎርባጣ ሁሌ ይኖራል። ለምን መሰላችሁ? እንደናንተ ላይፍን በአባቷ ሀብት በእናቷ ሀብት በተለያየ ድጋፍ የምታገኝ ልጅ አይደለችም። በእግዚአብሔር ኃይል ነው። አንድ ሰው ደግሞ ግልጽ ሲሆን የዋህ ሲሆን ሁሌ ይጎዳል። እዛም ሄዳ የሆነ ነገር ስታረግ ድብቅ ብታረግ እዛም ሄዳ የዋህነት ስላላት ገባችሁ ሰው ይጎዳኛል ብላ ስለማታስብ ሁሉን ነገር በቀና እንጂ ላይፏ በሙሉ ዛሬ የደረሰችበት ቦታ ማትደርስ። የዋህነቷ ግልጽነቷ እዚህ ጋር ደርሷታል። ግን ሞኝ እንዳትመስላችሁ፣ ጃኒ ሞኝ አይደለችም። ጃኒ በጣም ከምታያቸው ሴቶች እግዚአብሔር ምስክሬ ነው የምላችሁ፣ ብዙ ሰው ይላታል ጃኒ የዋህ ናት እንጂ ሞኝ አይደለችም። ለዛሬ ያስኩላችሁ አነጋጋሪ ቁም ነገር አዘል እንዲሁም ደግሞ የተለያዩ መልእክቶችን የሚያስተላልፉ የሀበሻ አዳዲስ የቲክቶክ ቪዲዮዎች ስብስብ ይሄንን ይመስል ነበረ። በቀጣይ ሌላ በአዲስ ቪዲዮ እንገናኛለን፣ ነገ ማለት ነው። ሰብስክራይብ አድርጉና እናንተ በየቲክቶኩ መዞር አይጠበቅባችሁም። እኔ ቻናል ላይ ሁሉንም ታገኛላችሁ ማለት ነው። ሰብስክራይብ አድርጉ። በየቪዲዮ 10 ሺህ እንደገባን 1 ሺህ ብር በየኮሜንቱ ትሸለማላችሁ ማለት ነው። ስለዚህ ሰብስክራይብ ማድረግና ኮሜንት መስጠት እንዳይረሳ። ባይ ባይ።